ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ የምሰራው እንግዶች አሉብኝ። ለእንግዶቼ ከምሰራቸው ነገሮች አንዱ ነው ጎመን በስጋ ነው የምሰራው። እዚህ ጋር የበግ ስጋ አዘጋጅቻለሁ። እዚህ ደግሞ ጎመን አለኝ። ጎመኑን ቻፕድ የሆነውን ራሱ ተከትፎ የተዘጋጀውን የገዛሁት። የበግ ስጋ ደግሞ ቤቴ ውስጥ የነበረኝ ነው። እኛ በግ እዚሁ አቅራቢያችን አለ። ሄደን አሳርደን አምጥተን በባግ አድርገን ዲፍሪዝ ውስጥ ከተን ነው የምንጠቀመው። የ10 ወር ምናምን የሆነ በግ ነው የምንገዛው። እንደዚህ ቀይ ስጋ የሚሆነው ብዙ ፋት የማይኖረው በጎቹ ልጆች ሲሆኑ እንደዚህ ብዙ ፋት አይኖረው። የምሰራው የበግ ስጋ በጎመን ነው ማለት ነው። አንድ ራስ ሽንኩርት አዘጋጅቻለሁ። ነጭ ሽንኩርት ደግሞ 2 ወይም 3 ማንኪያ የሚሆን ነጭ ሽንኩርት አለኝ። እኔ ቃሪያ አብሬ አቁላላለሁኝ ቃናውን እንዲወስደው። መጨረሻ ላይም ፍሬሽ የሆነውን እንጨምራለሁ፣ ግን አብሬ አቁላላለሁኝ ቃሪያም። የምንጀምረው ስጋዬን ከታትፌ ጠብሼ ነው የምሰራው። እኔ ስጋውን ጠብሰውና ከዛ ከልሼ ነው የምሰራው። እንደገና ደግሞ ጎመኑን አጥበውና በደንብ አድርጌ አጥቤ ምሬቱ ነገር እንዲጠፋ የሆነ ገንፈል አደርገዋለሁ። አንዴ ገንፈል ካደረኩት በኋላ ከዛ በኋላ ነው የምሰራው። እንግዲህ አብረን እንሰራለን ይሄንን ማለት ነው። ስጋዬን የምከታትፈው እኔ ግላቭ አድርጌ ነው የማደርገው። ምንም ነገር ሰራ እኔ ግላቭ አደርጋለሁ። ለምንድን ነው? ብዙ ይቆያል። ብዙ ቢቆይም አይበላሽም ምግቡ። ግላቭ ከእጅ ጋር ንክኪ ከሌለው አይበላሽም። ስለዚህ ሁሌ እኔ ግላቭ አድርጌ ነው የምሰራው። አሁን ግላቬን ላድርግ፣ ሽርጤን አድርጌ እንጀምር ስራችንን። ይሄው እንግዲህ ስጋችንን እየከተፍን ነው። እስከዛ ድረስ ድስቱ እንዲግልልኝ ኦን አደርገዋለሁ። ስጋው ጥሩ ሆኖ ተከትፏል። ከእንትኑ መጀመር እችላለሁ። ስጋውን እስከከትፍ ድረስ ከአጥንቱን ማድረግ እችላለሁ፣ እኩል ስለማይበስል ሳይበዛ ዘይት። ምክንያቱም ዘይት ራሱ እንትኑ ስላለው በጮማው መጠበስ ይችላል። ዩዥዋሊ እኔ በጮማ ብቻ ነው የምጠብሰው፣ ዘይት አላረግም። ግን ብረት ድስት እንትኑ አጥንቱ እስከሚበስል ድረስ እኔ ስጋዬን ከታትፋለሁ፣ አንዳንድ ነገር ሰራለሁ ማለት ነው። ስጋችን እንግዲህ ይሄው እንደዚህ ቆንጆ ሆኖ ተከትፏል። ይሄው ነው። አሁን እየመጣች አጥንቱ ሃፍ ወይ በስሏል። አሁን ስጋውን ልጨምርና ሽንኩርቴን ከታትፋለሁ። ከዛ ይሄ ከበሰለ በኋላ ነው እኔ ሽንኩርቱን። አሁን ደግሞ እንዳልኳችሁ ሽንኩርቴን አድቅቄ ምናምን አልከትፈው፣ እንደዚህ ነው የምከትፈው። በቃ ሲበስል ራሱ አብሮ ይበስላል። አንድ ራስ ሽንኩርት ነው ያደረኩት፣ በቂ ነው። ትልቅ ሽንኩርት ነው ግን ያው እኛ ሽንኩርት እንወዳለን። የነጋው እንግዶቼ ከዲሲ የሚመጡ አሉ፣ ከኢትዮጵያ የመጡ አሉ። ስለዚህ እስቲ እንግዲህ ከኢትዮጵያም የመጡት ሀገራቸው ምግብ ናፍቋቸው ከሆነ ብዬ ዛሬ የምሰራው የአበሻ ምግብ ነው። የተለያየ ምግብ ነው የሰራሁት፣ ግን ከማቀርባቸው ነገሮች አንዱ ደግሞ ጎመን በስጋ ነው። የአባቴ ፌቨሪት ጎመኔ ራሱ ተቀንጥሶ አምሮ የመጣ ነው። ሙልጭ አድርገን እናጥበዋለን። ምናልባት ኬሚካል ሊኖረው ስለሚችል ብለን ነው እንጂ እነሱ አጥበው አዘጋጅተው ነው የሚያቀርቡት። ግን ያው ኬሚካል ሊኖረው ስለሚችል ሙልጭ አድርገን አጥበን አሁን ጎመናችንን በቤኪንግ ሶዳ 1 ማንኪያ ቤኪንግ ሶዳ አድርጌ ሙልጭ አድርጌ አጥበዋለሁ። ቤኪንግ ሶዳው ሞር ጽድት ያደርገዋል። ለዛ ነው እሱን መጠቀም የምወደው። ብዙ ነገሮችን እኔ ፍሩቶችን፣ ቬጂቴብል ምናምን በሱ ነው የማጥበው። ሙልጭ አድርጌ ይሄንን ካጠብኩ በኋላ 2-3 ደቂቃ ቢዘፈዘፍ ቆንጆ ነው። ከዛ አጥቤ
ንጹህ ነው ግን እንደው ለእንትናችን ማለት ነው። አጥብና ያው ማገንፈል ጎመናችንን እናገንፍለው። ገንፈል ብቻ ነው መብሰል አይጠበቅብንም። ሙልጭ ተደርጎ ታጥቧል። ይሄንን አገንፍለን አጥልለን መጨመር ነው። አለቀ። አሁን ይሄ ስጋችን በደንብ ጥብስ ብሏል። አሁን ሽንኩርቱን እከትና ሽንኩርቱን ቃሪያውንም ለቃና ነው የምጨምረው። መጨረሻ ላይ ፍሬሽ ቃሪያ እጨምራለሁ። ግን አሁን ለጊዜው ለቃናው አብሬ የምጠብሰው ሽንኩርቴን እጨምራለሁ። ስጋችን እንደምታዩት በደንብ ተጠብሷል። ይሄን ያህል ከተጠበሰ ይበቃዋል። ገና ውሃ ተጨምሮበት አብሮ እንደገና ስለሚበስል ይሄን ያህል ከተጠበሰ ይበቃዋል። ከዛ ነጭ ሽንኩርቴን የማረገው ይሄኛው ትንሽ እንደመብሰል ሲል ነጭ ሽንኩርት ጨምራለሁ። ነጭ ሽንኩርት በተፈጥሮ ቂጡ ስለሚይዝ እንደዛ እንዳይሆን ነጭ ሽንኩርታችንን እናስገባለን። ያው ጎመን ቅቅል ምናምን ነጭ ሽንኩርት ይወዳል። አንድ 2 ማንኪያ የሚሆን ነጭ ሽንኩርት እናስገባለን። ጀታራፈስ ማለት እንዳትጣድ። እንግዲህ ግብአቶቹ ምንድናቸው? ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ፣ ስጋ፣ ጎመን ነው። እዛ ደግሞ ቅመማ ቅመሞች ያሉ እዛ ጋር መጨመራቸው በኋላ መጨረሻ ላይ ባናት ቅቤ እናደርጋለን። ይሄው ነው። አሁን ብስል ስትል ጥብስ ስትል እንደገና ጎመኔን ያገነፈልኳትን ጎመን ከትና ውሃ ከልሼ በደንብ ሙክክ ብሎ እንዲበስል እኔ ውሃ እንደ ቅቅል ነው የምከልሰው። መጨረሻ ላይ ግን ትንሽ ውሃ ሲቀረው በቃ በዛ ነው ማለት ነው። አሁን ያገነፈልኩት ጎመን ሬዲ ሆኗል። እንደገና ይሄም በደንብ ተጠብሶ ሬዲ ሆኗል። ጨው ትንሽ አደርጋለሁ። እኔ ጨው አልጠቀምም እንደነገርኳችሁ ይሄንን ሲዝኒንግ ነው የምጠቀመው። እሱን አደርግና እናንተ ጨው ማድረግ ትችላላችሁ። እሱን አደርጋለሁ። ከዛ በኋላ ቀጥዬ የማደርገው ምንድነው? ይሄንን ጎመን አስገባበታለሁ። ሬዲ ሆኗል። ያው ቆንጆ ሆኗል። ጎመኑን አስገባና የፈላ ውሃ አዘጋጅቻለሁ። እሱን ከልሼ ሲደርስ ደግሞ ነው የምንገናኘው። አሁን ጎመናችንን እናስገባለን። እንደዚህ ቆንጆ ሆኖ በስሏል። ሬዲ እንደዚህ ከበሰለ በኋላ ነው ጎመን የምናስገባው ማለት ነው። ጎመኑ ያው አሳይቻቸዋለሁ፣ ገንፈል አድርጌዋለሁ። ይሄንን በደንብ ከቀላቀልነው በኋላ የፈላ ውሃ አዘጋጅቻለሁኝ። ውሃውን ጨምሬ ክድን እናደርገዋለሁ። ሲበስል ልክ ቅቤና ቃሪያ እናደርጋለን። እንዴት እንደሚያምር ከለሩ ራሱ ጎመናችን ገብቷል። የሚቀጥለው የሚሆነው ምንድነው? ውሃ የፈላ ውሃ አዘጋጅቻለሁኝ። ውሃውን እንጨምርና ክድን አድርገን እናበስለዋለን። በቃ ይሄ አሁን በደንብ ሆኖ ይብሰል። ከበሰለ በኋላ ተመልሰን እንገናኛለን ማለት ነው። እንግዲህ ጎመን በስጋችን
ሆኖ ደርሷል። አሁን ቃሪያን ክትፍ አድርጌ ጨምርና ቅቤ አድርጌ እዛ እንጨርሳለን ማለት ነው እንትናችንን። ጎመን በስጋችን ቆንጆ ሆኖ በስሏል። አሁን ሬዲ ነው ቱ ሰርቭ። ቃሪያና ቅቤ ጨምርበታለሁኝ። ከዛ በኋላ በቃይ ላይ ገንብጬ እንግዶቼን ናቸው ቀምሰው የሚነግሯችሁ ነው አይደለሁኝም ዛሬ ቀምሼ የምነግራችሁ። እንዳልኳችሁ ለጓደኞቼ ይሄንን ነገር ኩክ ያደረኩት እንግዶቼ ናቸው ቀምሰው የሚነግሯችሁ። አሁን ቃሪያና ቅቤ ልጨምር። ቅቤን ጨምራለሁ። ያው ቅባት ላለማብዛት እየሞከርኩ ነው። ሰው ደግሞ እንግዳ ቤታችሁ ስትጠሩ ዩኒቨር ነው ቅባት የማይፈልግ ጨው የማይፈልግ ሊመጣ ይችላል። ስለዚህ እኔ በተቻለኝ መጠን ቅባትም ጨውም ላለማብዛት እሞክራለሁ። ከዛ ፍላጎታቸውን አይቼ በኋላ መጨመር እችላለሁኝ። አሁን ቃሪያዬን ላድርግና there we go በቃ ጎመናችን ይሄንን ይመስላል። ጎመን በስጋ እንግዲህ ሁሉንም ነገር አጠናቀን ጨርሰናል። ይሄንን በእቃ ላይ ገልብጬ ሌላም የሰራኋቸው ምግቦች አሉ። እነሱን አዘገጃጅቼ እንግዶቼ ቀምሰው ይነግሯቸዋል። እኔ ደግሞ ልብሴን ቀይሬ ልምጣና እንግዶቼን ልቀበል። እስከ በኋላ እስከምንገናኝ ድረስ ባይ። ይሄ ደግሞ በእጇ የሰራችው ዩቲዩብ ላይ ገብቼ እሞክራለሁ እያለሁ ይሄ ነገር ጠጅ ነው። እንደዚህ በብርሌ እንደዚህ ዘመኑ እያንዳንዳቸውን የሰራሁት ምግብ ምን እንደሚመስል በመጠየቅ እናጠናቀቃለን ማለት ነው። ቆንጆ ጊዜ ነበረን። ምግቡ ሁሉ ቀርቧል። አሁን ደግሞ እስቲ ጓደኞቼን እያንዳንዳቸውን እየጠራሁኝ ምግቡ ምን እንደሚመስል ጠይቃቸዋል። ድርብዬ የኔ ቆንጆ የኔ ጓደኛ የጥንቷ በቤቴ ስለመጣሽ በጣም ደስ ብሎኛል። እንግዲህ ደግሞ የበላሹን እስቲ እንዴት ነው? ምን አይነት አስተያየት ትሰጫለሽ? ለቤተሰቦቻችን እስቲ ንገሪል። ሚሚዬ እንዴት ነሽ? የኔም ቤት መጀመሪያ እንግዲህ ሚሚ እንደው አሁን እናንተ በዚህ ሙያ ላይ ያያችኋት ሌላ ትልቅ ባለሙያ ናት። ለኛ ረጅም ዓመት ከኛ ሙያ ጋር ጓደኛችን፣ እህታችን፣ የቲያትር ባለሙያ፣ የፊልም ባለሙያ ብዙ ነገር ውስጥ አሁን ደግሞ ያው እንግዲህ ዘርፈ ብዙ ባለሙያ ሆና ደግሞ እንደዚህ በቤቷ በሯን ከፍታ
ይሄ ሁሉ ማዕድ ለነገሩ ድሮ ባለሙያ ነሽ አይደለ? አመሰግናለሁ። በጣም ደስ ብሎኛል እጅግ በጣም እንግዲህ በእጇ የተሰሩ እነዚህን ሁሉ ነገሮች ሰርታ ነው ያበላችን። ሚሚዬ በጣም ደስ ብሎኛል መጀመሪያ ማለት ነው። ሁልጊዜም ነው እኔ በየጊዜው ስመጣ ቤቱ ማረፊያዬ ነው። እሷ ከነ ባለቤቷ ከነ ሰው ተቀባይ ናት። በጣም ሰው አክባሪ ናት፣ ሰው ወዳጅ ናት እና በጣም ተደስቻለሁ። እጅግ በጣም ደስ ብሎኛል። በነገራችሁ ላይ ሁሉም ጣፍጦኝ ሁሉንም የበላሁት ከሚሚ ሙያ መማር አለብን እኛ ራሱ። አመሰግናለሁ። የኔ ባለሙያ በጣም ደስ ብሎኛል። አመሰግንሻለሁ። በጣም ዴንቨር ስመጣ በቃ ሁልጊዜ ሚሚ ጋር ሳልሄድ እላለሁ እቺን ለምጄኝ ነውና ከባድ ፍቅር ነው የምትሰጠው። ሁሉም ቤተሰባቸው ባለቤቷ ሰው አክባሪዎች ናቸው። ሚሚዬ እኛ መቼም ጓደኛ ማቾች ብቻ አይደለም እህትማማቾች ነን። ረጅም ጊዜ ነው አብረን የኖርነው ሙያችንም ላይ እና ዛሬ ደግሞ እንደዚህ በአዲስ ሙያ ስለመጣች በጣም ደስ ብሎናል። እጅግ በጣም ጎበዝ ሆስት ናት። በጣም ጎበዝ ባለሙያ ናት። ሰብስክራይብ ትጠቀማላችሁ። አመሰግናለሁ። በጣም ነው የምወድሽ። እኔም እወድሻለሁ። ቴንኪዩ። ለእኔ ክብር ነው እናንተን በቤቴ ማስተናገድ። በጣም አመሰግናለሁ። ታንኪዩ ቬሪ ማች። እንግዲህ ፍሬ ዛሬ ቤቴ ስለመጣሽ በጣም አመሰግናለሁ የኔ እህት፣ የጥንቷ ጓደኛዬ። ስለ ምግቡ ደግሞ ለቤተሰቦቻችን እስቲ አስተያየት ስጭ። ሚሚዬ በቅድሚያ እንደዚህ አክብረሽ ይሄን የመሰለ ምግብ እኔንም ጓደኞቼንም ስለጋበሽን በክሩስን በጣም የማመሰግነው። ከረጅም ዓመት በኋላ ደግሞ ስላገኘሁሽ እጅግ በጣም ተደስቻለሁ። ከሙያሽ ከቲያትር ብትርቂም እሱ ቢቆጨኝም ደግሞ እንደዚህ በሌላ ሙያ ደስ በሚል በሚያስደስት በራስሽ በምትወጂው ነገር በመምጣትሽ በጣም ደስ ብሎኛል። ቤተሰቦች ሰብስክራይብ ያላደረጋችሁ እንግዲህ ሰብስክራይብ አድርጉና ተማሩ። እጅግ በጣም የሚጥር የምሬም ያለማጋነን እንዴት እንደበላው እኔ ነኝ የማውቀው እና በጣም ቆንጆ ምግብ፣ በጣም ቴስቲ፣ በጣም ደስ የሚል ነው። ከጥሩ መስተንግዶ ጋር ከባለቤቷ ጋር ደስ ብሎ ነው የተመገብነው። ዴንቨርን በጣም እንዳንረሳው ካደረጉን ቀኖች አንዱ ይህ ቀን ነው እና ሚሚዬ በጣም ነው የምወድሽ፣ በጣም ነው የማመሰግነው። እጅግ በጣም ደስ ብሎኛል። ስለደከምሽብኝ ባዝንም የምትወጂውን ነገር ነው የሰራሽው። እውነት ነው። በጣም ነው ደስ ያለኝ። አመሰግንሻለሁ። ቆንጆ። ለእኔ ደግሞ ይሄ ክብር ነው። እናንተን በቤቴ መቀበል ለእኔ ይሄ ትልቅ ክብር ነው። አመሰግንሻለሁ። እኛም ለእኛም ክብራችን ነው። ኮርተንብሻል። አመሰግናለሁ። ቴንክ ዩ ሜሪዬ፣ የኔ ቆንጆ። ለእኔ ይሄ ክብር ነው እናንተን በቤቴ ማስተናገድ። እዚህ ስለመጣችሁ በጣም አመሰግናለሁኝ። እስቲ ደግሞ አንቺ ደግሞ የቀመስሽው ላይ ትንሽ አስተያየት ሰጪ ለቤተሰቦች። ሚሚዬ አመሰግናለሁ ስለጋበዝሽን። እግዚአብሔር ያክብርልን። እኛ ነን ማመስገን ያለብን። እንደዚህ እንግዳ መቀበል ቀላል አይደለም አይደል? በሰው ሀገር ከባድ ነው። ስለምትቀድም ወዷለው ስላልሽ የምትወጂውን ነገር ደግሞ እኛን አክብረሽ ስለጋበዝሽን እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። በእውነት አሁን ታስመርጭ ነው እንግዲህ እንዴት አየሽው ልትይ ነው። በጣም ነው የሚጣፍጠው። ከፍትፍቱ ፊቱ ይላሉ መቼም አይደለ የአገራችን ሰዎች እና ስንመጣ ጀምሮ ከፊታችሁ ነው የጀመረው ግብዣውና አንቺም ባለቤትሽም እግዚአብሔር ያክብራችሁ። በእውነት ደስ የሚል አቀባበል ያደረጋችሁልን። ፍትፍቱም ፊቱም አልቀረብንም። ከፍትፍቱም ጎርሰናል። ይኸው እንግዲህ በየአይነት አዘጋጅታ የጠበቀችን በጣም ይጣፍጣል። ከጣጣት ደግሞ ይበልጣል ስለሚባል ያን ጥብስ ይዞሩ ሜድ ይቻላል። በጣም ግሩም ነው። በጣም ባለሙያ ነች። ያስታውቃል። አያያዟ ላይ ራሱ ያስታውቃል አይደል? ሙያ ከእጅ ነው እኮ የሚታየው እና በጣም ጥሩ እየሰራሽ ነው ያለሽው። ብዙ ሰዎች ደግሞ እንደዚህ አይነት ነገሮች ላንቻም ቀላል ይመስልሻል። ብዙ ሰዎች ግን በየቤታቸው ሆነው ያነቃቃል፣ አዳዲስ ነገር ያሳውቃል እና በርቺ ይልሻለሁ። በጣም ያምራል ቤትሽ፣ በጣም ያምራል። ባለቤቷን አመስግኝልኝ። አንቺ በጣም እናመሰግናለን። እግዚአብሔር ያክብራችሁ። ቤታችሁ ሙሉ ይሁን። እንግዲህ እንደ ታናሽ ደግሞ ምረቃት ማለት ነው። ደስ ብሎኛል። በጣም እናመሰግናለን። ደግሞ በተለየ ደግሞ ፕሮግራሞች ደግሞ እንደዚሁ እያደረግሽ የተለያዩ ነገሮች ይዘሽልን እንደምትመጪ ተስፋ አደርጋለሁ። በርችልን። አያያዝሽ እጅግ በጣም ያስገርማል። ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ያክብርሽ። በጣም ደስ ብሎናል። ትጂዬ የኔ ቆንጆ የምወድሽ
ለእኔ ክብር ነው እናንተን በቤቴ ማስተናገድ። እንግዲህ የዛሬ ውሏችንን ደግሞ እስቲ የቀመስሽውን ስለ ሙያዬ ትንሽ የምትይው ነገር ካለሽ ብዬ ነው። በመጀመሪያ በጣም 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 ይስጥልን ስለ አክብራችሁ ስለጠራችሁን እግዚአብሔር ያክብረልን። የእውነት ለመናገር ለእኛ ትልቅ ትልቅ ክብር ነው። ምግቦችሽን የእውነት ለመናገር ቃላት ነው ያነሰኝ። እንጀራው በእጅሽ ተጋግሮ፣ ጠጁ በእጅሽ ተጠምቆ፣ ቆጩ በእጅሽ ተሰርቶ የትኛው እንደምገልጸው ሁሉ የእውነት ለመናገር እየተመላለስኩ ሁላ ነው የበላሁት። ካሜራ ቢኖር ይዘኝ ነበረ። በጣም በጣም ባለሙያ ነሽ። ባለሙያነት ብቻ ሳይሆን ደግሞ እግዚአብሔር ያደለሽ ነገር ይሄ ዌልካም አቀባበልሽ እንዴት ደስ ይላል። ከፍትፍት የሚባለው ነገር አንቺ ጋር ነው። በጣም ደስ ያለሽ ከነ ባለቤትሽ እግዚአብሔር ይስጣችሁ። እኔ ምግቡን የእውነት ለመናገር አንቺ ሰራሽ ሁላ አይመስለኝም። አሁን ግን ዩቲዩብሽ ላይ እየተከታተልኩ እኔ ነኝ የማየው እና በቃ ጤነኛ የሆነ ምግብ፣ የሚጣፍጥ ምግብ፣ በጣም ደስ የሚል ከናቀበራረበሽ ምግብሽ ብቻ አይደለም ደግሞ ቤትሽ ራሱ የሆነ የሚጎበኝ ነገር የሆነ ሙዚየም ነገር ነው የሚመስለው። በጣም ነው ደስ ያለኝ። በጣም የእውነት ከልቤ ነው የምለው። በጣም ደስ የሚል በጣም ቃላት ያጥረኛል። ከዛ ደግሞ የኮፊሽ የቲሽ ሁሉ ነገሩ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ባለቤትሽንም አንቺንም ልጅሽንም በቪዲዮ እያየኋት ነበረ። ልጅሽንም እግዚአብሔር ያክብርልኝ። ሚሚ ከዛ በስም ነበር በጣም ማቀሽ ሚሚ ፍቅር አስይዘሻቸዋል። እኔንም ዛሬ ፍቅር አስያሽኝ። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ነው ደስ ያለኝ። ክብሩ ለእኔ ነው።